አንድ እውነት አለ። ምድራችን ላይ በቢሊዮን የሚቆጠሩ ሰዎች በራስ መተማመን የላቸውም። አንድ ሰው በራሱ እንደማይተማመን የምታውቁበት ቀላሉ መንገድ እናንተን ለማዋረድና እናንተን ሰው ፊት ለማሳነስ በጣም ይሞክራል። በራስ መተማመን ሲባል ጉዞ ነው የሚሆነው ካለንበት ስቴጅ። በራሳችሁ መተማመን ከቻላችሁ እመኑኝ፣ ሁሉም ከናንተ ጋር መሆን ይፈልጋል። የምትፈልጉትን ነገር ሁሉ በእጃችሁ ይገባል። እነዚህን 6 ነገሮች ዛሬ ከአሁኑ ሰዓት ጀምሮ ከተገበራችሁ ትክክለኛው በራስ መተማመን ይኖራችኋል። እነዚህን 6 ነገሮች በዚህ ታሪክ ውስጥ አካተነዋል። በአንድ ትምህርት ቤት የነበረ አንድ ተማሪ ነበር። ተማሪውም በትምህርቱ ጎበዝ ቢሆንም በመልኩ አስተማሪው ሳይቀር ያሾፍበታል። ከማሾፋቸው ብዛት እስከ መጠላት ድረስ ደርሶ ነበር። ተማሪው ከቀን ወደ ቀን ሹፈቱ ስለበዛበት ከዩኒፎርሙ ላይ ኮፍያ ያለው ልብስ ለብሶ የሰውን አፍ ለመያዝ አሰበ። ያን ልብስም ለብሶ መሸማቀቁን ሊሸፍን ሞከረ። ያን ማድረጉ ጭራሽ የአሸዋፊዎቹን ቁጥር ጨመረ። ጥርስ ካንተ ቀድሞ ይሄዳል ገጣጣ ይሉት ጀመር። በዚህ ምክንያት የተማሪዎችን ምላስ መቋቋም ስላልቻለ አርፍዶ ትምህርት ቤት ለመምጣት ተገደደ። አንዳንዶችም በትምህርት ስለሚበልጣቸው በቅናት ይጠሉታል። ስለዚህ አይምሮን በሚነካ ስድቦች እሱን በመስደብ ይደሰታሉ። ትምህርት ቤት በሱ ይቀለዳል። መልክ ሲታደል ከጀርባ ነበር የተሰለፈው እያሉ ያሾፉበት ነበር። እድሜውም ከፍ ሲል ፊቱ ላይ በጭንቀትና በእድሜ የሚመጣ የፊት ብጉር በዛበት። ትምህርት ቤቱ መሄድ አስጠላው። ውጤቱ ይቀንስ ጀመር። በዚህ ሰዓት ነበር ፊቱ ላይ የወጣውን ነገርና መልኩን ለማሻሻል ማሰብ የጀመረው። ከማህበራዊ ድረገጾች የተለያዩ ቪዲዮዎችን ማየት ጀመረ። አንድ የቆዳ ሆስፒታል ተመለከተ። ለጥርሱም የተለያዩ ሆስፒታሎችን ተመለከተ። ከዛም ለጥርሱ መቅጠጥና መበላሸት ብሬስ አሳሰረ። ለቆዳውም የሚቀቡ መድኃኒቶችን ገዛ። የዛን ሰዓት ደግሞ ከቤቱ ጥላቻ ይበዛበት ጀመረ። ምንድነው እንደ ሴት እንደዚህ የሚያደርግ? ትምህርትህ ላይ አተኩር፣ አስቀያሚነትህ እንደሆነ የሚቀይርልህ ነገር የለም አሉት። በቤተሰቦቹ እንደዚህ ሲባልም በጣም ተናደደ። ተውኝ፣ አስጨቅጭቁኝ አላቸው። በዚህ ሰዓት ሁሉም የቤተሰቡ አባላት እየተፈራረቁ ደበደቡት። እኛም መናገር ጀመርክ፣ ጭራሽ ልክ እንደ ኬቲና አቤ ስርዓት አልባ ሊሆን ነው። እንደዛ ብለው የገዛውን የቆዳ ቅባት ጣሉበት። እሱም ለረጅም ጊዜ አጠራቅሞ የገዛውን ቅባት ስለነበረ በጣም አዝኖ አለቀሰ። ቤተሰቦቹንም ከልቡ ጠላቸው። ፈጣሪ ሆይ ሁሉም ሰው እንዲጠላኝ ለምን እንደዚህ ያደረግ? ለምን እንዲፈጠርከኝ? አንዳንዱ በመልኩ ብቻ ሲወደድ እና ሲታዘንለት እኔን የወለደኝ ቤተሰቦቼ ራሱ እንዲጠሉኝ ለምን አደረግ? ዓለም ሁሉ እንዲጠላኝ ያደረከው ለምንድን ነው አለ። ራሱን በመስታወት እያየ አስቀያሚ ሰው፣ ሁሉም የማይወደነ፣ አንተ ብትሞት ችግር የለውም ማንንም አይወደህም። የሰፈር ሰው የሚጠላቸው ኬቲና አቤ ቢያንስ ለብቻቸው መኖር ጀምረዋል። ፈጣሪ ሆይ ጥሩ ገንዘብ ስጠኝ ወይ አለ። እንደነ ኬቲ ጥሩ በራስ መተማመን የለኝ። እነሱ ሰው ሁሉ ምንም አይመስላቸውም። እስኪ አቤን ካገኘሁት ስለነሱ ጠይቋለሁ፣ ቢያንስ እነሱ ላያገሉኝ ይችላሉ አለ። ከብዙ መገፋት በኋላ እዛ ደረጃ እንደደረሱ ስለሚያውቅ ከቤት ይሄ ባህሪውን ከቀጠለ እንደሚባረር ተነግሮታል። አቤንም በጧት ከቤቱ እስኪወጣ ጠበቀውና ጓደኛ ፈልጋለሁ፣ ጓደኛዬ ትሆናለህ አለው። አቤም እንደዛ ሲሉ ደነገጠ። ያን መከፋት ስለሚያውቀው አቅፎ አይዞ አለንልህ አለው። እንደ ኬቲና አቤ እንዳትሆን እየተባለ እንዳደገና ባህሪውን ካላስተካከለ ከቤት እንደሚባረር ያሳለፈውን ታሪክ ሁሉ ለአቤ ነገረው። አቤም ማህበረሰቡ እንደሚያወራው አይደለንም ብሎ ታሪኩን አጫወተው። ኬቲና አቤ ምላሱ እንደ እሳት ከሚባለው ሐሜተኛ ከሚባል ማህበረሰብ ውስጥ የወጡ ናቸው። ማህበረሰቡ ስለ ኬቲ ራቁት መሄድና ስለ አቤ የሴተኛ አዳሪ ልጅ መሆን በሰፊው ይወራል። የሴተኛ አዳሪ ልጅ ወንደኛ አዳሪ እያሉ የኬቲና የአቤን አብሮ መሆን ሲቦጭቁ ይውላሉ። ኬቲም ያገኘችውን ብር ገላዋን በመሸጧ ነው ይላሉ። ኬቲና አቤ ግን ከማህበረሰቡ ሐሜት አልፈው የሄዱ ናቸው። በራሳቸው በጣም የሚተማመኑና ኮንፊደንስ ያላቸው ናቸው። የትኛውም ሐሜተኛ ከፊታቸው አይቆምም። ባሳለፉት ማንነት ምክንያት ቢሰድቧቸውና ቢያንቋሽሿቸው ራሱ ምንም አይመስላቸውም ነበር። አቤም እናቴ እኔን ለማሳደግ ብዙ ለፍታለች። እናቴ ያን ተገቢ ያልሆነ ስራ ስትሰራ የሰፈሩና የሀገሩ ማህበረሰብ
ሊያግዛት አልፈለገም። የመጨረሻ አማራጯ ገሏን መሸጥ ነበር። ያን በማድረጓም የማህበረሰቡ ምላስ ይለበልባት ነበር። እሷ ግን እኔን በራሴ እንድተማመን አድርጋ አሳድጋኛለች። ኬቲም ተስፋ ቆርጣ እዚህ ለሴት ክብር የማይመጥን ስራ ውስጥ ልትገባ ስትል ደረስኩላት። እንደ እናቴም ሳትጎዳ አብረን ሰርተን ተለወጥን። ኬቲም እንደዚህ እንደምታያት ቆንጆ የሆነችው በጊዜ ሂደት ነው። ልጅ እያለች ንፍጣም ቆሻሻ እየተባለች እየተጠላች ያደገች ነበረች። በገዛ አስተማሪዋም የመደፈር አደጋ የደረሰባትና መናገር የምትፈራ ሆና ነበር። አሁን ግን እንደምታያት ናት አለው። ተማሪውም በጣም ደስ አለው። በራሴ እንዴት ልተማመን፣ በዚህ በጣም ስጎዳ ኖሬያለሁ አለው ለአቤ። አቤም ሰው ለማስደሰት ትጥራለህ አለው መልሶ። ተማሪውም ማንንም ላለማስቀየም ነው የምጥረው አለው። አየ ምን መሰለ፣ ሰውን ለማስደሰት በጣርክ ቁጥር የራስህ ፍላጎቶችና ስሜቶችን ችላ ትላለህ። ትኩረትን ካንተ አውጥተህ ለውጪ ባደረግክ ቁጥር ራስን ከቀን ወደ ቀን እየረሳከው ትመጣለህ። መጨረሻ ራስን አለማክበርና መናቅ ይሆናል። ሰው ምን አለኝ እንጂ እኔ ምን አለኝ የሚለውን ትረሳለህ። ማመስገን የምትችልባቸውን ነገሮች ያሸንፉብሃል። ስለዚህ ጊዜ ስለሌለኝ ነገ ኬቲን ይዣት እመጣለሁ። 6 በራስ የምትተማመንባቸውንና እርግጠኛ የምትሆንባቸውን ዘዴዎች እነግርሃለሁ፣ እንዳትቀር አለው። ተማሪው ደስ እያለው ነገ እመጣለሁ አለው። ሰፈር ውስጥም ተማሪው ከአቤ ጋር እያወራ እንደነበረ ተወራ። ልጁም የሚመጣበትን ነገር ለመቀበል ወሰነ። እቤት ሲገባም የት ነበርክ ተባለ። ትምህርት ቤት ነበርኩ ብሏቸው ገባ። ለጭቅጭቃቸውም ቦታ ሳይሰጥ እንደምንም እየታገሰ ጠበቀ። በነጋታውም ከአቤ ጋር ወደ ተቀጣጠሩበት ቦታ ሄደ። ኬቲም አብረው ነበረች። በፈገግታ ተቀበሉት። ማንም እንደዛ በፍቅር ተቀብሎት ስለማያውቅ እንባው መጣ። ትንሽ ከተጨዋወቱ በኋላም 6 ነገሮችን ይዤልህ መጥቻለሁ። እነዚህን በትክክል ከተገበርክ በራስ መተማመን ማንም አይደርስበትም አለው። ተማሪውም እባክህ ንገረኝ አለው። የመጀመሪያው ያለህና የሌለህን ወቅ፣ ያለህንም አሳድገው። በሌለ ነገር ላይ በመጨነቅ ጊዜን አታባክን። የሌለ ነገር ግን የሚሻሻል ከሆነ አስተካክለው። አንተ እንደነገርከኝ በትምህርት ጎበዝ ነህ። ያን መጎበዝህን አሳድገው። ማንም እንዳይደርስብህ አድርገህ መስቀል አይከብድህም። ሌላም ምን እንዳለህ ቁጭ ብለህ አስብ። ያንንም አሳድገው። ስላሳደግከው ነገር ብትጠየቅ በእርግጠኝነት ካንተ በላይ ማንም መናገር እንደማይችል ታውቃለህ። ሁለተኛው ደግሞ ለራስህ ጥሩ ነገሮችን ንገረው። የሌለ ነገር ላይ አተኩረህ እያማረርክ ራስህን አትጉዳ። ያለህን ጥሩ ነገሮችን አመስግን። በጉብዝና ሊሆን ይችላል። የሚያምር ነገር ካለ እሱን ሊሆን ይችላል። እሱን እያሰብክ አመስግን። የሚያምር ጥርስ ባይኖርህ በሚያምር ጤነኛ ዓይንህ እያሰብክ አመስግን። አካልህ ጎዶሎ ቢሆን እንኳን ማሰብ በመቻልህ አመስግን። ያላይ አተኩረህ አይምሮ በራሱ ጊዜ ጥሩ ማሰብ ይጀምራል። ያም በራስ መተማመንህን ይጨምራል። ሲጨምሮም ታያለህ። ሞክረህ አረጋግጥ። ሰምተህ ብቻ አትተው። ሶስተኛውና መርሳት የሌለብህ ነገር መቀየር የማትችላቸውን ነገሮች ስለማይቀየሩ አምነህ ተቀበል። እናትህ ሴተኛ ዳሪ ነሽ ብሎ ሞራሌን ለመንካት ይጥሩ ነበር። አይደለችም ብል ራሴን መዋሸት ነበር። ስለዚህ አሁናት ብዬ አምኜ ተቀበል። አጭር ከሆንክ በቃ አጭር ነህ። ፈጣሪ የሰጠ ይሄን ነው። ስለዚህ እሱን አምነህና ወደህ ተቀበል። የዛን ሰዓት ያለህን ነገር እንደውም ከመጥላት መውደድ ትጀምራለህ። ያ ነው ልዩ ነገርህ። በቃ ሰዎች ራሳቸውን ስለማይወዱ ነው አንተን የሚያንቋሽሹ። የሚያስቀው ራሱን የሚወድና የሚያከብር ሰው የሌላውን ጉለት እያየ አያሾፍም። ሰው ላይ የማተኮር ጊዜ ራሱ የለውም። በቃ በራሱ ዓለም የጠፋና ዕለት ተዕለት በራሱ ላይ የሚሰራ ነው። በራሳቸው የሚተማመኑ የሚመስሉ ሁሉ በራሳቸው የሚተማመኑ አይደሉም። እውነተኞቹ በራስ የሚተማመኑ ሰዎች ከዓለም 10% ቢሆኑ ነው። አስበው። የቀረው በራሱ የማይተማመን ግን በራሱ መተማመን የሚችል የሚመስለው ሰው ስብስብ ነው። ኪቲም ከአቤ ቀበል አድርጋ አራተኛው አለችው፣ በሚወዱህና በሚደግፉ ሰዎች አካባቢህን አድርግ። መቼም ሁሉም ሰው ሊጠላህ አይችልም። አብዛኛው ቢጠላህ እንኳን እነዚህ ሰዎች ድካምህንና ጥንካሬህን ሳያጥላሉ ይነግሩሃል፣ ያግዙሃል፣ ይረዱሃል። ግን ውስጣችን አንድ መጥፎ ነገር ለምዷል። የሚጠሉን ሰዎች ጋር መወደድን ፍለጋ እንሄዳለን። ያ ግን ፈጽሞ ውሸት ነው። የሚጠሉን በቃ ጠሉን፣ ጊዜና ኃይልን ማባከን ነው። የሚወዱን ግን ሊረዱን ሊያግዙን ዝግጁ ናቸው።
እነዚህን ሁልጊዜ ምረጥ። የዛን ሰዓት ሁሌ የበታችነት ስሜት እንዳይሰማ ያግዟል፣ ይረዱሃል። አቤ ጉሮሮን እየጠረገ አምስተኛው አለ፣ ለህይወት ለሚሆንብህ ሁሉ ኃላፊነቱን ውሰድ። የምትችለውን ሁሉ አድርግ፣ ለራስ እንጂ ለሰዎች መጠቀሚያ አትሁን። ተጠቅመው ጣሉኝ የሚሉ ብዙ ሰዎች ሲያወሩ ሰምተ ሊሆን ይችላል። ማን ሂድ አለ? መጀመሪያ ሁሌ ለመወደድ ሁሌ ሰዎችን ለማሳመን ማን ሂድ አለ? አንተ ልወደድ ባይ ባትሆን ማንም አይጠቀምብህም። ስድስተኛው ደግሞ ትንንሽ መሻሻሎችን አክብር፣ ትኩረትም ስጣቸው። አሁን እንዳየው ለጥርስ ብሬስ አሰርታል። ይህን እንደ ቀላል አትየው፣ አክብረው። ትልቅ ለውጥ የሚሆኑት እነዚህ አይነት ጥረቶች ስብስብ ነው። እነዚህን ካደረግክ ከመነኝ ከዓለም 10% ኮንፊደንስ ካላቸው ሰዎች ውስጥ ትሆናለህ። ተማሪውም ይህንን ሰምቶ ወደ ተግባር ለወጠው። ቀስ በቀስም ወደ ትክክለኛው በራስ መተማመን ሄደ። የሚያበሽቁትም ተነው ጠፉ። ነገር ግን ማሳደግ የሚችላቸውን ነገር አሳደገ። ራሱን በስፖርትና በእውቀት አሳደገ። በዚህ ሰዓት ይህ ተማሪ በጣም ሀብታም ሰዎች ተርታ ተመድቧል። የቻናላችን ተከታታዮች እዚህ ቻናል ላይ የምታገኟቸው እውቀቶች እየተገበራችሁ ነው? ከዛሬዎቹ ውስጥ ከስድስቱ ስንት አላችሁ? ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ